ከሰማይ ከአላህ ሲወርድ ጊዜ ተጽፎ መጽሐፍ አይደለም የወረደው። እሺ አምላክ አላህ ሱብሓነሁ ወተዓላ ለመልአኩ ገብርኤል ይነግረዋል። ለእርሱ ደግሞ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክቱን ያደርሳል። መልአኩ ገብርኤል መልእክተኛ ነው። የማን መልእክተኛ? የአምላክ መልእክተኛ ነው። ለማን የተላከ? ወደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተላከ ቁርአንን በእርሱ አማካኝነት ነው ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲያመጣላቸው የተደረገ። መልአኩ ገብርኤል መጀመሪያ ሲመጣ ጊዜ መልእክተኛነታቸውን አበሰራቸው። ያ ሙሐመድ ኢነከ ለረሱሉላሂ ሐቀን አላቸው። ሙሐመድ ሆይ አንተ ከአምላክ ከአላህ ዘንድ የተመረጥክ መልእክተኛ ነህ ብሎ አብሳሪው መልአኩ ገብርኤል አበሰራቸው። ከዚያም በኋላ ለ23 ዓመት ያክል ነቢይነት በተሰጣቸው ዘመን ቁርአንን ከመጀመሪያው እስከ መጨረሻው ድረስ አወረደላቸው። ያ ለእርሱ መልአኩ ገብርኤል እንዳወረደው ለነብዩ ሰለላሁ ዐለይሂ ወሰለም ማስረጃ ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላሂ ሙሰዲቀን ሊማ በይነ የደይሂ ወሁደን ወቡሽራ ሊልሙእሚኒን ይላል። መልአኩ ገብርኤል በእኔ በአላህ ፍቃድ ወደ አንተ ይህን ቁርአን አወረደው ሙሐመድ እያለ ይነግራቸዋል። በሌላ ቦታ ላይ በሱራ ሹራ ቁጥር 192 ላይ ይላል ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ ተወረደ። ወረደው ነዘለ ቢሂ ሩሑል አሚን አለ። ታማኙ መንፈስ ጅብሪል ወይም ገብርኤል አወረደው ይላል። ዐላ ቀልቢከ በአንተ ልብ ላይ ሊተኩነ ሚነል ሙንዚሪን ከነቢያቶች እንድትሆን ዘንድ አላቸው። ይሄ አመሰግናለሁ። ነቢይ ሶሪ መሐመድ እና እንትን ነሺዳ እና እንትኖች አዳምጣለሁኝ እና ብዙ ጊዜ እዛ ላይ አሁን ትንሽ ጠፍቶብኝ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው። ጌታ አይደሉም ወይ ደግሞ አንድ አምላክም አይቆጠሩም። ግን ነሺዳዎችን ሳዳምጥ አብዛኛው የተወሰነ ነሺዳዎች ላይ እና እንትን አለ አይደል እንደ ጌታ ለሱ የሚዘመርለት ነገር አለ ለነቢዩ መሐመድ እና እንዴት ይሆናል ይሄ ነገር? አምላክ እንዳልሆነ እናንተ መልእክተኛ የአላህ መልእክተኛ እንደሆነ ነው። ሌላም ቦታ ሰምቻለሁ፣ ብዙ እከታተላለሁ። ባይዘው አንተን ብዙ ጊዜ ነው የምከታተለው ያንተ እንትን ላይ ማለት ነው። እና ይሄ ነገር እንዴት ነው? እሺ ጥሩ ጥያቄ። እንግዲህ እነዚህ መንዙማ ነሽዳ የሚባሉ ኢስላም የምንላቸው ለዚህ ነው። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለምን ከልክ በላይ ከፍ ከፍ እያደረጉ ለአምላክ የሚገባን ባህሪ ይሰጧቸዋል። ያው ትዝብት ከሚያዳምጡ ሰዎች ነሽዳና መንዙማ ኢስላምን አይወክሉም። ነሽዳና መንዙማ ኢስላምን አይወክሉም። ሰሞኑን በዚህ ጉዳይ ስለተናገረን የእኛም ፎቶ እየዘቀዘቁ ሲሳደቡ ነው። በጣም ነው የሚያሳዝነው። እንደ አጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም በሚገርም ሁኔታ እነዚህ ሰዎች እንደሚመጡ እርሳቸውን ከልክ በላይ ከፍ ከፍ የሚያደርጉ ሰዎች በምስጋና በመድህ ስም እርሳቸውን እናመሰግናለን በሚል ስም እንደሚመጡ በትንቢት ተናግረዋል። እናንተ ላይ የነብዩ ሰለላሁ ዐለይሂ ወሰለም ትንቢት ተፈጽመዋል። ሐዲስ ልንገራቸው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሐዲስ ላ ተጥሩኒ ከማ አጠረት ነሳራ ኢብነ መርየም ኢነማ አነ ዐብዱን ፈቁሉ ዐብዱላሂ ወረሱሉሁ አሉ። ይህን ሐዲስ እናንተ እነዚህን ነብዩ ሰለላሁ ዐለይሂ ወሰለምን ወደ መለኮታዊ ባህሪ ከፍ የሚያደርጉ ሰዎች በነሽዳና በመንዙማቻቸው ላይ ያን እነዚህን ባየህ ቁጥር ይሄ ሐዲስ ትዝ ይለኛል። ወረብል ከዕባ ምን ማለት ነው? ነቢያችን ሰለላሁ ዐለይሂ ወሰለም በትንቢት ደረጃ ስለ እነዚህ ሰዎች ሲናገሩ ምን አሉ? አደራችሁን አሉ ክርስቲያኖች የማርያምን ልጅ ከልኩ በላይ ከፍ ከፍ አድርገው የመለኮት ባህሪን እንዳጎናጸፉት እኔንም ከልኬ በላይ ከፍ ከፍ አድርጋችሁ እንደርሱ የመለኮትን ባህሪን እንዳታጎናጸፉኝ እኛ የአላህ መልእክተኛና አገልጋዮች እንጂ ሌላ አይደለንምና ወደፊት የሚመጡ ሰዎች እንዳሉ እየተናገሩ ነው። በውስጡ እርሳቸውን እናመሰግናለን በማለት ከልካቸው በላይ ከፍ ከፍ አድርገው ልክ እንደ ማርያም ልጅ እንደሰሩት በእርሳቸውም ላይ ይሄን እንደሚሰራ